ማርከስ ራሽፎርድ ወደ ባርሴሎና ዊላን የሱን ዝውውር የተመለከተ እንዲሁም ደግሞ ሌሳንድሮ ማርቲኔዝ መቼ ከጉዳቱ ተመልሶ በማንቸስተር ዩናይትድ ስታርቲንግ ላይንአፕ ውስጥ ልናየው እንደምንችል እንዲሁም ደግሞ ቤንጃሚን ሴስኮን የተመለከተ ዜና ነግራችኋለሁ። ከዛ በፊት ግን እንደተለመደው ይህንን ቪዲዮ ላይክ ማድረግ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ማርቲኔዝን በተመለከተ ትላንትና ማይክል ካሪክ ተጠይቆ ከዶጉ ባነሰ ጊዜ ውስጥ ወይንም ደግሞ በቀናቶች ውስጥ ሊሳንድሮ ማርቲኔዝ ወደ ትሬዲንግ እንዲሁም ደግሞ ወደ ጌም ጨዋታዎች ላይ ሊመለስ እንደሚችልና ብዙም ከሜዳ እንደማይርቅ አሳውቆናል። ማርከስ ራሽፎርድን ዝውውር በተመለከተ ትላንትና አብዛኞቹ የስፓኒሽ ሚዲያዎች በባርሴሎናና በማርከስ ራሽፎርድ መካከል ስምምነት መደረሱና እንደተቋጨ እንዲሁም ደግሞ በማንቸስተር ዩናይትድ እና በባርሴሎና መካከልም እንደዚሁ ስምምነት ላይ እንደደረሱ ተዘግቧል። በተለይም ደግሞ በማርከስ ራሽፎርድ እና ባርሴሎናዎች ይህንን ተጫዋች ማንቸስተር ዩናይትድ ከሚከፍለው ከ350 ሺህ ሳምንታዊ ደሞዝ ባነሰ በ190 ሳምንታዊ ደሞዝ ለቀጣዮቹ አመታቶች እንዳስፈረሙት ወይንም ደግሞ እንደተስማሙ ተገልጿል። ባርሴሎናዎች ለማንቸስተር ዩናይትድም ቢሆን የ30 ሚሊዮን ዩሮቸውን በ3 አመት ኢንስቶልመንት በየአመቱ 10 ሚሊዮን ዩሮ በመክፈል ይህንን ተጫዋች ለማዘዋወር ከማንቸስተር ዩናይትድ እንደተቃረቡ ተዘግበዋል። እዚህንም ዘገባዎች ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ገልጾት ነበረ። በመጨረሻ የማንቸስተር ዩናይትድ ፕሌየር ኦፍ ዘ መንዝን አዋርድ ማሸነፍ የቻለው ቤንጃሚን ሴስኮ ነው። ባለፉት 3 ተከታታይ ጨዋታዎች ላይ ከቤንች ላይ የተነሳ ማንቸስተር ዩናይትድን አሸናፊ፣ አቻ እንዲሁም ደግሞ ከሽንፈት የታደጉ ጎሎች በማስቆጠር ምርጥ እንቅስቃሴ እያሳየ ያለው ቤንጃሚን ሴስኮ የማንቸስተር ዩናይትድ ፕሌየር ኦፍ ዘ መንዝን አዋርድ አግኝቷል። በነገው ጨዋታ ላይ ይህ ተጫዋች መሰለፍ አለበት። ነገር ግን ትልቁ ጥያቄ እሱ ወደ ስታርቲንግ ላይንአፕ ላይ የሚመጣ ከሆነ የሚቀመጠው ወይንም ደግሞ ቤንች መሆን ያለበት ተጫዋች ማን ነው? ኮመንት ላይ አሳውቁኝ የእናንተን ሀሳብ። ትላንትና የአስቶን ቪላን ነጥብ መጣት ተከትሎ ማንቸስተር ዩናይትድ ክሪስታል ፓላስን የሚያሸንፍ ከሆነ በጎል ዲፍረንስ በፕሪሚየር ሊጉ ለመጀመሪያ ጊዜ የ3ኛ ደረጃን እንይዛለን። የነገውን ጨዋታ እንደዚሁ ላይቭ እንገባዋለን። እስከዛም አዳዲስ የሚወጡ ነገሮች ካሉ እንደዚሁ አፕዴት አረጋችኋለሁ። በያላችሁበት መልካም ቀን፣ መልካም ዊኬንድስ። ፒስ